የነዋሪዎችን የዓመታት የትምህርት ቤት ይሰራልን ጥያቄ የሚመልስ ግዙፍ ፕሮጀክት በፍጥነት እየተገነባ ነው። በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 አስተዳደር ለበርካታ ዓመታት የነዋሪዎች ዋነኛ የመልካም አስተዳደር ጥያቄ ሆኖ የቆየው የትምህርት ቤት ግንባታ ጥያቄ ምላሽ አግኝቶ በአሁኑ ወቅት ግንባታው በከፍተኛ ፍጥነት እየተከናወነ ይገኛል። የፕሮጀክቱ አይነት ከመደበኛ ቅድመ መደበኛ ኬጂ እስከ 12ኛ ክፍል የሚያጠናቅቅ የተቀናጀ የመንግስት ትምህርት ቤት ሲሆን የጊዜ ገደብ ፕሮጀክቱን በ55 ቀናት ውስጥ አጠናቆ ለነዋሪዎች ክፍት ለማድረግ ታቅዶ እየተሰራ ይገኛል። ትምህርት ቤቱ ከኬጂ 1 እስከ 3 እንዲሁም ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎችን በአንድ ግቢ ውስጥ ማስተናገድ የሚያስችል ነው። የአካባቢው ነዋሪዎች ለረጅም ጊዜ የትምህርት ቤት ይገንባልን ጥያቄዎች ሲያነሱ የቆዩ ቢሆኑም አሁን ላይ መንግስት ለጥያቄው ተግባራዊ ምላሽ በመስጠት ግንባታውን በይፋ ጀምሯል። ይህ ትምህርት ቤት ተገንብቶ መጠናቀቁ ተማሪዎች ለትምህርት ረጅም ርቀት የመጓዝ እንግልታቸውን የሚቀርፍ ከመሆኑም በላይ በወረዳው ያለውን የትምህርት ተደራሽነት ችግር በከፍተኛ ደረጃ ይፈታል ተብሎ ይጠበቃል። ግንባታው በተቀመጠለት አጭር የጊዜ ገደብ 55 ቀናት ውስጥ እንዲጠናቀቅ የቀንና የሌሊት የስራ መርሃ ግብር ተነድፎለት ርብርብ እየተደረገም ይገኛል። ይህም የመንግስትን የልማት አፈጻጸም ፍጥነትና የነዋሪዎችን የልማት ጥም የሚያሳይ መሆኑ ተገልጿል።